ኒኪ ላይቭ ከባድ ለመሰላችሁ እንግዲህ በቀላል መልኩ ላስረዳችሁ ከመጀመሪያው ጀምሬ። ስለዚህ መጀመሪያ አፕ ስቶር ጋር ትገባላችሁ፣ አፕሊኬሽኖችን የምታወርዱበት ቦታ ማለት ነው። ስለዚህ እሱ ጋር ትገባላችሁ። ከገባችሁ በኋላ እዚህ ጋር እንደምታዩት ሰርች የምትላለች እሷን ትነካላችሁ። ከዛ እዚህ ጋር ሰርች ማድረግ የምትፈልጉትን የአፕ ስም ትጽፋላችሁ። ኒኪ ላይቭ አፕ ብዬ ልጻፍ ወይ ደግሞ ኒኪ ላይቭ ብዬ ሰርች ሳደርግ ምን መጣልኝ? ይሄ መጣልኝ። ሌላ ከመጣ ይኸው ሌላ አፕ ነው ማለት ነው። ለምሳሌ ይመጣልኛል። ይሄ አይደለም አፕ ይሄ ነው። ስለዚህ አስተውላችሁ ኢንስታል አድርጉ ማለት ነው። ስለዚህ እኔ አሁን ኦልሬዲ ስላወረድኩት ነው። እናንተ ጋር ግን ኢንስታል የምትል እዚችኛዋ ጋር ትኖራለች። ስለዚህ እሷን ስትነካት አፕሊኬሽኑን ታወርዱታላችሁ ማለት ነው። ስለዚህ ካወረዳችሁት በኋላ ቀጥታ ትከፍቱትና እንደከፈታችሁት ማድረግ ያሉባችሁ ነገሮችን ያሳያችሁ። ቀጥታ እንደገባችሁ እንግዲህ የምትለዋለች የምትለዋ ማለት ላሳያችሁ ይቺ ማለት ነች። እሷ የምትለዋን ትነካላችሁ። ከዛ እንደዚህ ይመጣላችኋል። ይቺ ኢንቫይት ፍሬንድስ የምትለዋን ትነካላችሁ። ዘን ኢንቫይት ፍሬንድስ የምትለዋን እንደዚህ ስትነኩ ሚመጣላችሁ ላሳያችሁ። ኢንቫይት ፍሬንድስ የሚለውን እንግዲህ ስትነኩ እንደዚህ መጣላችሁ። ስለዚህ ይቺ ያለች እናንተ ጋር ማይደዋድ ብላ ከታች ጋር ማይ ኢንቫይት የምትላለች እናንተ ጋር። ከዛ እሷ ማይ ኢንቫይት የምትለዋን ትነካላችሁ። በመቀጠል እንግዲህ እዚህ ጋር እንደምታዩት ይችን አድ የምትላለች በቢጫ ነገር እሷን ትነካላችሁ። ከዛ ይቺ ባዶ ቦታ አለች ፕሊስ ኢንተር ዘ ኢንቪቴሽን ኮድ የምትላለች። ስለዚህ ይችን ተነኩና የምነግራችሁን ቁጥር በስነ ስርዓት ስሙ እንዳትሰሳቱ። 69 33 58 19 63 69 33 58 19 ያ እዚህ ጋር ወይ ደግሞ ደመቅ አድርጌ እዚህ ጋር ጽፌላችኋለሁ። ስለዚህ ሳትሳሳቱ እሱን ከሞላችሁ በኋላ እቺ ሰሚት የምትለዋን ስትነኳት ያው ቬሪፋይ ይሆንላችኋል ማለት ነው አካውንታችሁ። ስለዚህ እሱን ከጨረሳችሁ በኋላ ሌላ ደግሞ ማድረግ ያሉባችሁ ነገሮች ላሳያችሁ። ልክ እንዳወረዳችሁ ማድረግ ያሉባችሁ ነገሮች ነው ማለት ነው ማሳያችሁ። ስለዚህ መጀመሪያ የምታደርጓቸውን ነገሮች ልንገራችሁ። እዚህ ታች ጋር ታያታላችሁ እቺ ላይቭ የምትለዋ ነገር እሷን ትነኳትና ከዛ እቺ አሁን በቀስት ያደረኩባትን ነገር ትነኳታላችሁ። ዘን እንደዚህ ይመጣላችኋል ካሜራ ማለት ነው። ስለዚህ ካሜራ ሲመጣላችሁ እቺ ከቨር ፎቶ የምትለዋ ታያለች። ከቨር ፎቶ የምትለዋ የሰው ፒክቸር ያለባት እሷን ስትነኩና ፎቶ ትመርጣላችሁ መጀመሪያ። ከዛ ፎቶ አድርጋችሁ ሴቭ ካደረጋችሁ በኋላ እቺን በቀስት ያስቀመጥኩባትን ቬሪፋይ የምትለውን ነክታችሁ የፊት አሻራ ትሰጣላችሁ። የፊት አሻራ እንዴት ነው የምትሰጡት? ካሜራ ይመጣላችኋል እና የሆነች ክብ ነገር ትመጣለች። እሷ ክቧ ነገር እስክትሞላ ወደ ጎን ዙሩ ካላችሁ ትዞራላችሁ። እንደዚህ ከራሳችሁ ዝቅ አድርጉት ካላችሁ የሚጽፍላችሁ እያንበባችሁ አሻራውን ትሰጣና ከጨረሳችሁ በኋላ እዚታች ጋር ጎ ላይ የምትለዋን ስትነኳት ላይ መግባት ትችላላችሁ ማለት ነው። መጀመሪያ ቻን ቀስት ያደረኩባት ከቨር ፎቶ የምትለዋን መቀየራችሁና ሴቭ ማድረጋችሁን አትርሱ። እዚህ ጋር የምታደርጉት ፎቶ ደግሞ ምን መሆን አለበት? የራሳችሁ ከወገብ በላይ ያለ ፎቶ፣ በጣም ጸዴ ፎቶ መሆን አለበት። ኳሊቲ ያለው ፎቶ ቢሆን ይመረጣል። ቫይራል ለመውጣት ምናምን በደንብ ያግዛቸዋል። ስለዚህ በቻላችሁት መጠን ቫይራል ሊያወጣችሁ የሚችል አሪፍ የሆነ ፒክቸር ፌስ ቱ ፌስ እንደዚህ የሚታይ ፎቶ ብታስገቡ ሞር አሪፍ ነው። ከኔ ጋር መስራት ለምፈልጉ ከላይ እቺ ሰርች ምልክቷን ትነኩና የምትሞሉትን ቁጥር ላሳያችሁ። እዚች ጋር 69 13 19 10 ብላችሁ ሰርች ታደርጉታላችሁ። ከዛ እንደዚህ ጆን የሚል ይመጣላችሁ። እሱን ትነኩና ሴንድ ሜሴጅ የሚለውን እዚህ ጋር ትነካላችሁ። ከዛ እዚህ ጋር ሃይ ብላችሁ ተጽፉና ሴንድ የምትለዋነች ስነኳት ወደ እኔ ይገባል ማለት ነው ሜሴጁ። ከዛ ማውራት እንችላለን። እያንዳንዱ ነገር እንዴት ይሰራል፣ እናንተ ሰው እንዴት ኢንቫይት ታደርጋላችሁ የሚለውን እያንዳንዱ ነገር ማሳያችሁ ይሆናል።